በአዲስ አበባ ታክሲዎች ላይ ያልተጠበቀ ውሳኔ ተላለፈ። ዝርዝሩን ይዘንላችኋል። የታላቁን ሀገራዊ ምክክር ታማኒነት አደጋ ላይ የጣለው ይፋዊ እምቢተኝነት ምንድነው? ትሰሙታላችሁ። በጦርነት እቶን የታመሰው መካከለኛው ምስራቅ የፋርሷ ምድር ኢራን ከባድ ድብደባ ፈጸመች። ከዓለም በኢኮኖሚ ቀዳሚ ሀገር የሆነችው ቻይና የሀገር ውስጥ ምጣኔ ሀብቷ አሽቆለቆለ። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። በአዲስ አበባ ከተማ በሚንቀሳቀሱ የህዝብ ትራንስፖርት ታክሲዎች ላይ አዲስና አስገዳጅ መመሪያ መጣሉን የከተማዋ ትራንስፖርት ቢሮ አስታወቀ። ይህ ውሳኔ በከተማዋ የትራንስፖርት እንቅስቃሴ ላይ ትልቅ ለውጥ ያመጣል ተብሎ ቢጠበቅም መተግበር ከጀመረ በኋላ ግን የተለያዩ ቅሬታዎችና ተግዳሮቶችን እያስከተለ ይገኛል። የአዲስ አበባ ትራንስፖርት ቢሮ ይህንን አዲስ አሰራር የዘረጋው አሽከርካሪዎች ከተወሰነው ታሪፍ በላይ በማስከፈል በዜጎች ላይ የሚያደርሱትን ምሬትና ቅሬታ በዘላቂነት ለመፍታት በማሰብ ነው። አዲሱ አሰራር ታክሲዎች ጉዞ ከመጀመራቸው በፊት ክፍያውን አስቀድመው እንዲሰበስቡ ያስገድዳል። አሽከርካሪዎች በታሪፉ መመሪያው መሰረት ብቻ ክፍያ እንዲሰበስቡ ለማስቻል ተቆጣጣሪዎች በየመነሻው መጫኛ ቦታዎች ላይ ተመድበው ስራ መጀመራቸውን የቢሮ ምክትል ኃላፊ አቶ ዳኛቸው ሽፈራው ገልጸዋል። ይህ መመሪያ ታክሲዎች መንገድ ላይ ከጀመሩ በኋላ ሂሳብ ጨምሩ በሚል ከአሽከርካሪዎች የሚነሳውን ህገወጥ ጥያቄ ለማስቀረት ትልቅ ፋይዳ ይኖራል ተብሎ ታምኖበታል። ይሁን እንጂ በመነሻ ቦታዎች ላይ ክፍያውን አስቀድመው በመሰብሰብ ሂደት ላይ የተወሰነ ጊዜ እየወሰደ በመሆኑ በጉዞ መዘግየት ሳቢያ በማህበረሰቡ በኩል ቅሬታዎች እየተነሱ ነው። ምንም እንኳን ክፍያው ከመነሻው ቢሰበሰብም አንዳንድ አሽከርካሪዎች አሁንም መንገድ ከጀመሩ በኋላ ተጨማሪ ክፍያ የመጠየቅ አዝማሚያ እያሳዩ መሆናቸውን ቢሮ ጠቁሟል። የትራንስፖርት ቢሮ ይህንን አስገዳጅ አሰራር ስኬታማ ለማድረግ የሁሉም አካላት ተሳትፎ ወሳኝ መሆኑን ይገልጻል። ማህበረሰቡ የአዲሱን አሰራር ጠቃሚነት ተረድቶ አስፈላጊውን ትብብር እንዲያደርግና ህገወጥ አሽከርካሪዎችን በማጋለጥ ረገድ ጥቆማዎችን በመስጠት ኃላፊነቱን እንዲወጣ ጥሪ ቀርቧል። ቀደም ሲል ያለ ረዳት በሚጭኑ አሽከርካሪዎች ላይ እርምጃ እንዲወሰድ ተገልጾ የነበረ ቢሆንም በአሁኑ ወቅት ቢሮ ትኩረቱን በዚህ አዲስ የአሰራር ስርዓት ላይ ማድረጉን አስታውቋል። ሆኖም ግን ወደፊት የረዳት አጠቃቀምን በተመለከተ ግልጽና ወጥ የሆነ አሰራር መዘርጋት እንደሚያስፈልግ አቶ ዳኛቸው ጠቁመዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከ4 ዓመታት በላይ የፈጀ ዝግጅትን አጠናቆ የመጨረሻውን ሀገራዊ ምክክር ጉባኤ ዛሬ ረቡዕ ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ ቢጀምርም ሂደቱን ከጀምሩ ከፍተኛ ትችትና መገለል እየገጠመው ይገኛል። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ሂደቱን አካታችነት የጎደለውና የመንግስት ፕሮፓጋንዳ ሲል በመጥራት ሙሉ በሙሉ ማግለሉን ይፋ አድርጓል። ጉባኤው በአዲስ አበባ ከተማ በሚገኘው አዲስ ኮንቬንሽን ሴንተር ውስጥ እየተካሄደ ይገኛል። ከተለያዩ የሀገሪቱ ክልሎች፣ ወረዳዎች፣ ከፌዴራል መንግስት እንዲሁም በውጭ ሀገራት ከሚኖሩ ኢትዮጵያውያን ዲያስፖራ የተውጣጡ ከ4,000 በላይ ተሳታፊዎች እንዳሉ ተገልጿል። ይህ ጉባኤ ከ30 እስከ 35 ቀናት ያህል ይወስዳል ተብሎ እንደሚጠበቅ ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ገልጸዋል። በዛሬው ዕለት በሚካሄደው የመክፈቻ ስነ ስርዓት ላይ የአፍሪካ ህብረት፣ የተባበሩት መንግስታት፣ የኢጋድ አምባሳደሮች እና የውጭ ሀገር ተወካዮች ተገኝተዋል። ተሳታፊዎቹ ለአንድ ወር በሚቆየው ቆይታቸው ኮሚሽኑ በሰኔ አጋማሽ ላይ ይፋ ባደረጋቸው አጀንዳዎች ላይ ይመካከራሉ። ከነዚህ መካከል በሀገሪቱ ፖለቲካ ውስጥ ትልቅ የክርክር ነጥብ የሆኑት ጉዳዮች የህገ መንግስት ማሻሻያ፣ የመንግስት ቅርጽ ውይይቶችና የሀገሪቱ ርዕሰ መዲና የሆነችውን የአዲስ አበባ ከተማ ህጋዊ አቋም ይገኙበታል። ጉባኤው መካሄድ በጀመረበት በዚህ ወቅት የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ከመቀሌ ባወጣው ይፋዊ መግለጫ ክልሉ በዚህ ሀገራዊ ምክክር መድረክ ላይ እንደማይሳተፍ በማስታወቅ በምክክር ሂደቱ ላይ ጠንካራ ትችት ሰንዝሯል። መድረኩ ከመጀመሪያው ጀምሮ የተቀባይነትና የነጻነት መመዘኛዎችን አያሟላ በማለት ክልሉ ራሱን ማግለሉን አስታውቋል። የፌዴራል መንግስቱን እና ጠቅላይ ሚኒስትሩ አብይ አህመድን አምባገነን ሲል የጠራው መግለጫው መድረኩ የመንግስትን የፕሮፓጋንዳ ፍላጎት ለማሳካት የተዘጋጀ የደነዘዘ የፖለቲካ መድረክ ነው ብሎታል። ከስምምነቱ በኋላ የትግራይ ህዝብ የግዛት አንድነት ይመለሳል፣ ወራሪ ኃይሎችም ይወጣሉ፣ ተፈናቃዮችም ይመለሳሉ የሚል ትልቅ ተስፋ የነበረ ቢሆንም የፌዴራል መንግስቱ ስምምነቱን በተግባር ከመተርጎም ይልቅ ክልሉን ወደ ሌላ ዙር ከበባ፣ ረሃብና የሰው አልባ ድሮን ጥቃቶች ውስጥ እንዲገባ አድርጓል ሲል ከሷል። ከሐምሌ 8 ጀምሮ በሚካሄደው በዚህ መድረክ ላይ በትግርኛ ቋንቋ ተናጋሪ ስም በእጩነት ሆነ በተሳታፊነት የሚቀርቡ ግለሰቦች በሙሉ የገዢው ብልጽግና ፓርቲ አባላት ወይም ደጋፊዎች እንጂ በትግራይ ህዝብና በክልሉ ጊዜያዊ አስተዳደር ስም የተወከሉ ፍጹም ህጋዊ አካላት አለመሆናቸውን የሀገር ውስጥና የዓለም አቀፍ ማህበረሰብ እንዲያውቀው ሲል አሳስቧል። በሌላ በኩል ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ከቢቢሲ ጋር ባደረጉት ቆይታ ኮሚሽኑ ለዚህ ምክክር ያዘጋጀው አሰራር ስነ ዘዴ እጅግ ልዩና በሌሎች ሀገራት በተደረጉ ተመሳሳይ ሂደቶች ላይ ተግባራዊ ያልተደረገ አዲስ ስርዓት መሆኑን በመግለጽ ሂደቱን ተከላክሏል። ፕሮፌሰሩ እንዳብራሩት 4,000ዎቹ ተሳታፊዎች ለአንድ ወር ሙሉ በአንድ አዳራሽ ውስጥ በጅምላ ተሰብስበው ውይይት እንዲያደርጉ ሳይሆን ውይይቱ ውጤታማና ስርዓት ባለው መልኩ እንዲካሄድ የተለየ አደረጃጀት ተዘጋጅቶለታል።
የኢራን እስላማዊ አብዮታዊ ጥበቃ ጦር ባወጣው መግለጫ አሜሪካ በደቡባዊ የኢራን ባህር ዳርቻ ወታደራዊ ይዞታዎች ላይ ላደረሰችው ጥቃት የአጸፋ ምላሽ ለመስጠት ኦፕሬሽን ናስር 2 የተሰኘው መጠነ ሰፊ ጥቃት መክፈቱን አስታውቋል። በዚህም በባህሬን በዮርዳኖስና በኩዌት የሚገኙ የአሜሪካ የጦር ይዞታዎችንና የሎጂስቲክስን ማዕከላት በድሮንና በሚሳኤል መምታቱን ገልጿል። የኢራን ወታደራዊ ዕዝ እንደገለጸው በአሜሪካ ባህር ኃይል ላይ 5ኛ ፍሊት ላይ ያነጣጠረው ጥቃት መፈጸሙን ተገልጿል። በጥቃቱም የህዝብ መቆጣጠሪያ ማዕከል፣ ወታደራዊ መጋዘኖች፣ የነዳጅ ማከማቻ፣ የጦር መርከቦችና አውሮፕላን መለዋወጫዎችን መውደማቸውን ኢራን አስታውቃለች። በአልአዝራቅ አየር ማረፊያ የሚገኝ የአሜሪካ የጦር አውሮፕላኖች ያጠቃ ሲሆን በተለይም ኤፍ-15፣ ኤፍ-16፣ ኤፍ-35 የጦር ጀቶችና ኤምኪው-9 የተባሉ የሰው አልባ ድሮኖች የሚቀመጡባቸው ቦታዎች ኢላማ ማድረጉን ጠቁሟል። በሚና አብዱላ የሚገኝና ለአሜሪካ ጦር ቁልፍ የሎጂስቲክ እና የድጋፍ ማዕከል የሆነው KGL ትራንስፖርትና ኩባንያ ዋና መጋዘን ጨምሮ የሳተላይት መገናኛዎች፣ የራዳር ሲስተሞች፣ የፓትሪዮት አየር መከላከያ እንዲሁም የሃይመርስ ሚሳይል ማስወንጨፊያዎችን ማውደሙን ገልጿል። በሌላ በኩል የአሜሪካ ማዕከላዊ ዕዝ በበኩሉ በኢራን የባህር ዳርቻዎች ላይ ያነጣጠረ የተቀናጀ ጥቃት ማድረሱን አስታውቋል። የአሜሪካ ጥቃት ዓላማ የሆርሙዝ የባህር ላይ የንግድ መስመር ደህንነትን ለማስከበርና የኢራንን ወታደራዊ አቅም ለማዳከም መሆኑ ገልጿል። ኢራን ጥቃቶቹን የሚቀጥሉ ከሆነ የአሜሪካና የአጋሮቿ የነዳጅ ጋዝ የኤክስፖርት መስመሮች ሙሉ በሙሉ እንደምትዘጋ ተናግራለች። የዓለማችን ሁለተኛ ግዙፍ ምጣኔ ሀብት ባለቤት የሆነችው ቻይና ካስቀመጠችው የምጣኔ ሀብት እድገት ግብ በታች በመሆን ማሽቆልቆል ማሳየቷ ተሰምቷል። በአገር ውስጥ ያለው ደካማ ፍላጎትና የውጭ ተጽዕኖች ለዚህ መቀዝቀዝ በምክንያትነት ቢጠቀሱም የሀገሪቱ የኤሌክትሪክ ተሽከርካሪዎችና የቴክኖሎጂ ኤክስፖርት ግን ታሪካዊ እድገት እያስመዘገበ ይገኛል። የቻይና ምጣኔ ሀብት ከሚያዝያ እስከ ሰኔ ባለው ጊዜ ውስጥ በደካማ የሀገር ውስጥ ፍላጎትና በዩክሬን ጦርነት ሳቢያ ቀንሷል። ይፋዊ መረጃዎች እንደሚያሳዩት በሁለተኛው ሩብ ዓመት የሀገሪቱ ምጣኔ ሀብት 4.3% ብቻ ያደገ ሲሆን ይህም በመጀመሪያው ሩብ ዓመት ከተመዘገበው የ5% እድገት ያነሰ ነው። ቻይና ባለፈው መጋቢት ወር ያስቀመጠችው የእድገት ግብ 4.5% እስከ 5% የነበረ ሲሆን ይህም እንደ አውሮፓውያን አቆጣጠር ከ1991 ወዲህ የተቀመጠ ዝቅተኛ የምጣኔ ሀብት ግብ ነው። ይህ የሩብ ዓመት የእድገት መረጃ ሀገሪቱ ከኮቪድ-19 ገደቦች በ2022 ከወጣች በኋላ ከተመዘገቡት ዝቅተኛ እድገት አንዱ ነው። የቻይና የውስጥ ምጣኔ ሀብት በጠንካራ አቅርቦትና በደካማ ፍላጎት መካከል በተፈጠረ አለመመጣጠን እየተፈተነ ይገኛል። የቤጂንግ የሪል ስቴት ገበያ መዳከምና የሸማቾች ዝቅተኛ ወጪ ለችግሩ ዋነኛ ማሳያ ናቸው። አዳዲስ ቤቶች በሰኔ ወር የ0.1% ዋጋ ቅናሽ ቢያሳዩም ከግንቦት ወር አፈጻጸም ጋር ሲነጻጸር ግን ትልቅ መሻሻል አላሳየም። የችርቻሮ ሽያጭ በሰኔ ወር የ1% እድገት ያሳየ ሲሆን ይህም በግንቦት ወር ከነበረው የ0.6% እድገት መጠነኛ መሻሻል አሳይቷል። የቻይና ብሔራዊ ስታቲስቲክስ ቢሮ ይህንን የምጣኔ ሀብት መዳከም ከበርካታ የውጭ አለመረጋጋቶችና እርግጠኛ ካልሆኑ ሁኔታዎች ጋር ያያይዘዋል። የሀገር ውስጥ ገበያው ቢቀዛቀዝም የቻይና የውጭ ንግድ ግን ጠንካራ መነቃቃት እያሳየ ነው። ባለፈው ሰኔ ወር የቻይና የውጭ ንግድ ካለፈው ዓመት በተመሳሳይ ወቅት ጋር ሲነጻጸር በ20% አድጓል። ለስማርትፎኖችና የቴክኖሎጂ ምርቶች ያለው ዓለም አቀፍ ፍላጎት መጨመር የውጭ ንግዱን በከፍተኛ ሁኔታ አሳድጎታል። ለቻይና የኤሌክትሪክ ተሽከርካሪዎች ያለው ከፍተኛ ዓለም አቀፍ ፍላጎት የውጭ ንግዱን እንዲያድግ ትልቅ አስተዋጽኦ አድርጓል። በዚህም ወርሃዊ የኤሌክትሪክ ተሽከርካሪዎች ሽያጭ በሀገሪቱ ታሪክ ለመጀመሪያ ጊዜ 1 ሚሊዮን አልፏል። ለዕለቱ ያዝንላችሁ ዜናዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።